የማቴዎስ ወንጌል ምዕራፍ 5 ላይክ በማድረግ ጀምሩት። ብዙ ሕዝብን ባየ ጊዜ ወደ ተራራው ወጥቶ ተቀመጠ። ደቀ መዛሙርቱም ወደ እርሱ ቀረቡ። አፉንም ከፈተ፣ እንዲህም ብሎ አስተማራቸው። በመንፈስ ነዳያን የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ዛሬ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሃን ብፁዓን ናቸው፣ እነርሱ ምድርን ይወርሳሉና። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው፣ እነርሱ ይጠግባሉና። የሚራሩ ብፁዓን ናቸው፣ እነርሱ ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣ እነርሱ እግዚአብሔርን ያዩታልና። እርቅን የሚያደርጉ ብፁዓን ናቸው፣ እነርሱ የእግዚአብሔርን ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። በሚሰድቧችሁና በሚያሳድዷችሁ ጊዜ ስለ እኔ እየዋሹ ክፉውን ሁሉ በሚያደርጉባችሁ ጊዜ ብፁዓን ናችሁ። ደስ ይበላችሁ፣ ሐሴትንም አድርጉ፣ ዋጋችሁ በሰማያት ብዙ ነውና። ከእናንተ አስቀድሞ የነበሩ ነቢያት እንዲሁ አሳደዋቸው ነበርና። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን እንግዲህ በምን ይጣፍጣል? እንግዲህ የሚጠቅመው የለም። ሰዎችም ወደ ውጭ አውጥተው ይጥሉታል፣ በእግራቸውም ይረግጡታል እንጂ። እናንተ የዓለም ብርሃን ናችሁ። በተራራ ላይ የተሰራች ከተማ መሰወር አይቻላትም። ከዕንቅብ በታች ሊያኖሯት መብራትን አያበሩም። በመቅረጿ ላይ አኑረዋት በቤት ላሉት ሁሉ ታበራለች እንጂ። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን ያመሰግኑት ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ። ኦሪትንና ነቢያትን ልሽራቸው የመጣው አይምሰላችሁ፣ ልፈጽማቸው እንጂ ልሽራቸው አልመጣሁም። እውነት እላችኋለሁ፣ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይንም አንዲት ነጥብ ሁሉ እስኪፈጸም ድረስ አታልፍም። ከነዚህ ከጥቃቅኑ ትእዛዛት አንዲቱን የሚሽር ለሰው እንዲሁ የሚያስተምር በመንግሥተ ሰማይ ታናሽ ይባላል። የሚያደርግና የሚያስተምር ግን እርሱ በመንግሥተ ሰማያት ታላቅ ይባላል። አሁንም ጽድቃችሁ ከጸሐፍትና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት እንደማትገቡ ነግራችኋለሁ። ለቀደሙት ሰዎች አትግደል፣ የገደለም እርሱ ይፈረድበታል የተባለውን ሰምታችኋል። እኔ ግን እላችኋለሁ፣ በወንድሙ ላይ በከንቱ የሚቆጣ እርሱ ይፈረድበታል። ወንድሙንም ጨርቅ ለባሽ የሚለው በአደባባይ ይፈረድበታል። ደንቆሮ የሚለውም ሁሉ በገሃነመ እሳት ይፈረድበታል። መባህን በመሠዊያህ በምታቀርብበት ጊዜ በዚያም ሳለህ የተጣላህ ወንድምህ እንዳለ ብታስብ፣ መባህን ከዚያ በመሠዊያው ፊት ትተህ ሂድና አስቀድመህ ከወንድምህ ጋር ታረቅ። ከዚህም በኋላ ተመልሰህ መባህን አቅርብ። በመንገድ ከእርሱ ጋር ሳለህ ከባላጋራህ ጋር ፈጥነህ ተስማማ። ባላጋራህ ለዳኛ እንዳይሰጥህ፣ ዳኛውም አሳልፎ ለሎሌው ይሰጥሃል። ወደ እስር ቤትም ትገባለህ። እውነት እልሃለሁ፣ የመጨረሻውን ትንሽ ገንዘብ እስክትከፍል ድረስ ከቶ ከዚያ አትወጣም። ለቀደሙት ሰዎች አታመንዝር የተባለውን ሰምታችኋል። እኔ ግን እላችኋለሁ፣ ሴትን አይቶ የተመኛት ሁሉ ፈጽሞ በልቧ አመነዘረባት። ቀኝ ዓይንህ ብታስትህ ከአንተ አውጥተህ ጣላት። ሁለት ዓይን ሆነህ ወደ ገሃነመ እሳት ከምትገባ ይልቅ አንድ ዓይን ሆነህ ወደ መንግሥተ ሰማያት ብትገባ ይሻላልና። ቀኝ እጅህ ብታስርህ ቆርጠህ ካንተ ጣላት። አካልህ ሁሉ ወደ ገሃነም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻላልና። ቀኝ እግርህ ብታስትህ ቆርጠህ ካንተ ጣላት። አካልህ ሁሉ ወደ ገሃነም ከሚጣል ይልቅ ከአካልህ አንዱ ቢጠፋ ይሻላልና። ሚስቱን የሚፈታ ሁሉ የፍቿን ደብዳቤ ይስጣት ተብሏል። እኔ ግን እላችኋለሁ፣ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ እርሱ ራሱ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል። ዳግመኛም ለቀደሙት ሰዎች መሐላቸው ሁሉ ለእግዚአብሔር ሰጡ እንጂ በሐሰት አትማሉ የተባለውን ሰምታችኋል። እኔ ግን እላችኋለሁ፣ ከቶ አትማሉ። በሰማይም ቢሆን የእግዚአብሔር ዙፋን ነውና፣ በምድርም ቢሆን መረገጫው ናትና፣ በኢየሩሳሌምም ቢሆን የታላቁ ንጉሥ ከተማ ናትና። በራሳችሁም ቢሆን አትማሉ። ከራስ ጠጉራችሁ አንዲቱ ነጭ ማድረግ ወይም ጥቁር ማድረግ አትችሉምና። ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከዚህም የወጣ ከክፉ ወገን ነው። ለቀደሙት ሰዎች ዓይን ስለ ዓይን ጥርስ ስለ ጥርስ የተባለውን ሰምታችኋል። እኔ ግን እላችኋለሁ፣ ክፉን በክፉን አትቃወሙት። ቀኝ ፊትህን ለሚመታ ግራ ፊትህን መልስለት። ቀሚስህን ሊቀማህ ለሚሻ መጎናጸፊያን ተውለት።
አንድ ምዕራፍ ትሄድ ዘንድ ቢያስገድድህ 2 ምዕራፍ አብረው ሂድ። ለሚለምን ሁሉ ስጥ፣ ካንተ ሊበደር የሚወደውንም አትከልክል። ባልንጀራህን ውደድ፣ ጠላትህን ጥላ የተባለውን ሰምታችኋል። እኔ ግን እላችኋለሁ፣ ጠላቶቻችሁን ውደዱ፣ የሚረግሟችሁን ሁሉ መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚበድሏችሁና ስለሚያሳድዷችሁ ሁሉ ጸልዩ። በሰማያት ላለው አባታችሁ ልጆች ትሆኑ ዘንድ እርሱ ለክፉዎችና ለደጎች ፀሐይን ያወጣል፣ ለጻድቃንና ለኃጥአን ዝናብን ያዘንባል። የሚወዷችሁንም ብትወዱ ዋጋችሁ ምንድን ነው? እንደዚህማ ቀራጮች ያደርጉ የለምን? ወንድሞቻችሁ ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብ ይህንን ያደርጉ የለምን? እንግዲህ ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሰንብቱ። ታዲያ በትረካው የሰማችሁትን መስተካከል ያለበትን ነገር በኮመንት ሴክሽኑ ላይ ጻፉልኝ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ተመኘው።